የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ እኔ በቀደም ሁመራ ሄጄ ካን 3 ወር በፊት በግልጽ አንስቻለሁ። ይህጻጽ የተሰካር ነው ይዝኩ ሰው ኤቭሪ ዴይ ነው የሚሞቱ እርዳታ እንዲደርሳቸው ብለን ስንልክ ገብረ እግዚአብሔር አለ አሁንም ኮሚሽነር ነው የኔ ደጋፊ ስለተባለ ያኔ የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታረጉ ነው እርዳታ ብላችሁ የመንግስት ኃላፊነት እኮ ነው። ሰው ይህጻጽ ያወራል። ሽሬ ከተማ ቤት ትምህርት ፀሐይ የሚባል አለ ሰውስ ቆዳቸው ምናምን ተጣብቆ nobody cares about them በየጊዜው ሲደንሱታቸዋል። በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? እነዚህ ሰዎች they don't care about the people of Tigray they don't care። የድርጅታችን እውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል። ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል። በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር። አሁን የለም። USAID አቁሟል። 2015 ወረዳ አስተዳዳሪ ራሱ ይምረጥ በየተስማማው ነው። ተፈናቃይ ማለት ተሰብስበው የሚያስተዳድሯቸው ሰዎች ይምረጡ። it's not for me እገሌ ነው የሚመራው። ግን አድሚኒስትሬሽኑ እኮ በስምምነታችን እኮ ነው። የአማራ ክልል መስተዳድርም ያውቃል። እዛ ያሉት አድሚኒስትሬሽን ጸለምት የሚሆን ራያ ያለ አድሚኒስትሬሽን ዌስተርን ትግራይ ያለ አድሚኒስትሬሽን ይፈርሳል። እሱ እንደ አዲስ ይዋቀራል ነው። ተፈናቃዮች የሚበሉት አጥተው ክርክሩ እርዳታ ደርሷል ያልደረሰም ማለት ቢደርስም ቀኔ እነግርሃለሁ እንዲደርስ ያልነው እኔ ከፕሮባብሊ ከ8 ወር ከዓመት ከምናምን በፊት አስተዳዳሪዎች አሁን የሚፎክሩት አስተዳዳሪዎች ጌታቸው ተቀባይነት በመንግስት እህል ተቀባይነት ለማግኘት የሚያደርገው ጥረት ነው ተብሎ የአደጋ ዝግጁነት ኮሚሽነሩ ከነ ኮንቮዩ እንዲመለስ ተደርጓል። ቢኮዝ ሰው ቢራብ ነው የሚጠቀሙት። ሰው አሪፍ ጨቋኝ ለመሆን እንዳልኩ ህጻጽ እና ሌሎች ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል። ከየት የመጣ ገንዘብ ነው የሚያዋጡት? ከየት የመጣ ስንዴ ነው የሚያዋጡት? ሲአርኤስ በተወሰነ ደረጃ ከዩኤስኤአይዲ ያገኘ የነበረው ነገር ተቀንሶበት የሚንቀሳቀሳል። በፐርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር። ይሄ ሊደርሺፕ ተፈናቃዮችን ሉክራቲቭ ቢዝነስ ነው። ሄደህ እኮ አትሊስት ቢመለሱ ሰምተሃል አይደል? አንደኛው ተክላይ ማይዱሙ እንዳትሄዱ የሚለው ምክንያቱም እዛ ያለ ሰው እንመለስ ነው የሚለው። እሱ ማየት አይፈልግም። እሱ ራሳቸው የሚመርጧቸው ሰዎች አሉ። ሰው አልገባውም፣ አይፈልጉም። ይሄ የመጀመሪያ አይደለም። ኤቭሪዌር ዩ ጎ ደብረጽዮን እኮ ይላል ድርጅታችን ናት መቅደም ያለባት ይላል። ተፈናቃይ የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቅሰህ ብቻ ነው የምትወጣው። እንደምታረግ መመለስ እንዲመለሱ ለዛ ነው ብንመለስ ሰዎቹን እናውቃቸዋለን። 1 ሚሊዮን ሰው ሊረሽኑ እንደዛ ነው የሚያስቡት። በረሃብ ግን ያልቃል፣ በሕክምና ማጣት ያልቃል። ስለ ህዝቡ ቢጨነቁ ኖሮ ንገረህ ወልቃይት ህዝብ የጸገዴ ህዝብ ይጠብቀናል ይላል። ማንን ለምን ብሎ ነው እንትናን የሚጠብቀው? ደብረጽዮን ነው የሚጠብቀው። በራሱ ልጆች መተዳደር ይፈልጋል። ወንድሞቹም እንዲገቡ ይፈልጋል። ተፈናቃዮች እንዲመለሱ ይፈልጋል። ማን የቆመው ነው? እዚህ ፌደራል መንግስትን በቂ ወቅሼ ያኔ ከተስማማን በኋላ ግን ማስፈጸም ያቃትን ራሳችንን ምን ለማድረገው አሁን ተመልሼ ፌደራል አይፈልግም። ሳይኮ አናላይዝ ማድረግ አልፈልግም። እኔ ፌደራል ህዝቡ ተፈናቃዮቹ እንዲመለሱ ይፈልጋል። የተፈናቃይ ኢሹ ትልቅ እንጀራ ነው። አሁን እኮ ገንዘብ ይዋጣ ማለት ጀመሩ። ዲያስፖራ ወደ ቲዲኤ አካውንት ኖ ዌይ። ቲዲኤ የልማት ድርጅት ሆኖ እንዲቀጥል በልማት ስራዎቹ ላይ ብቻ ያተኮር መቻል አለበት። ተረጁ ዋናው መፍትሄ ወደ ቦታው እንዲመለስ ማድረግ ነው። የሰው እርዳታም አይፈልግም እኮ ያለችው 1 ሄክታር 2 ሄክታር ማርሶ መኖር የሚችል ሰው ነው ለእንደዚህ ነገር እየተዳረገ ያለው። ሰው ሁሉም በፌደራል በኩል ፑሽ መኖር መቻል አለበት፣ መፈጸም መቻል አለበት፣ ተግባራዊ መደረግ መቻል አለበት። ሰው ከፈለጉ ይፍረጡ። ህዝብ የሚለው ተከዜን ብቻ ክሊር አድርጉልን ወደ እንዴት እንደምንሄድ እናውቃለን ነው የሚለው። ይሄን ነው የሚፈሩት እነሱ። ይሄ ከሆነ አጀንዳ የሚባል የለም። በምን ትመጣለህ? ሌላ ዙር ውድቀት ላድርሳችሁ አሪፍ አወዳደቅ ተምሬ መጥቻለሁ ነው የሚለው። አሁን ሰዎች ሲሞቱ አንድ ወቅት ብዙ ቤተሰብ ሰፖርት ያደርጉ የነበሩ ሰዎች መብላት ሳይችሉ ቀርተው ሲሞቱ ግን በእነሱ ስም ደግሞ የሚሸቀጥ እድሜ ልኩን ውድቀትና ውድቀት ብቻ ሲያስተናግድ የኖረ ሊደርሺፕ አሁንም እኔ ካልያዝኳቸው ሊተራሊ ይዟቸው ነው ያለው። ሆስቴጅ እዚያቸው ገባለሁ አይደለም ይዟቸው ሊገባ ይችላል። ተዋግተህ አስገባቸዋለሁ። ውሸት ነው። ተዋግተህ የውጊያ ቀጠና ነው የምትፈጥረው እንጂ ተዋግተህ የምታረጋጋው የለም። በምን ስሌት ተዋግተህ እዛም እኮ ይተኩሳሉ።